ሰላም ሰላም ውድ ሀገሬ ልጆች እንዴት ናቸው? ዛሬ እኔን የጠቀመኝን ከጠቀማችሁ በማሰብ እንደምታዩት ፕሌይ ስቶር ላይ ቻት ጂፒቲ ብለን ሰርች እናደርጋለን። ጥቅሙን እንግዲህ በሚቀጥለው ለምን እንደሚጠቅም የምታዩት ይሆናል። እኔ ስላወረድኩት እንደምታዩት በቀይ ያከበብኩበት እታች ያለው ነው። ኦፕን ብዬ ነው የምገባው። ያው እኔ ስላወረድኩት ነው። እና እዚህ ጋር የምንፈልገውን ጥያቄ እንጠይቃለን። የፈለግነውን ስለ ሃይማኖት ከፈለግን ስለ በቃ ጥያቄ የሚፈጥርብንን ሁሉ ነገር እዚህ ጋር መጠየቅ እንችላለን። ልክ እንደ ጉግል ማለት ነው። ግን ይሄ በጣም የተሻለ እና ደስ የሚል መልስ በጥሩ አረዳድ ነው መልስ የሚሰጠው። እንደምታዩት ከጭንቀት ለመውጣት ምን ማድረግ አለብኝ ብዬ ጠይቄያለሁ። ለምሳሌ ለእናንተ ለማሳየት ያው እንደምታዩት እንግዲህ መልስ እየሰጠኝ ነው። በጽሁፍ ደርድሮ ነው የሚያስቀምጠው ምን ማድረግ እንዳለብኝ ከጭንቀት ለመውጣት። እንደምታዩት ማንበብ ትችላላችሁ። ለእናንተ ከጠቀማችሁ አውርዳችሁ ተጠቀሙበትኝ። እስኪ ለዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉኝ፣ አበረታቱኝ እና እንደምታዩት በደንብ ነው የሚያስረዳው። እስከ 7 ምን ማድረግ እንዳለብን ያስረዳናል ማለት ነው። እኔ በጣም ነው የተመቸኝ፣ ወድጀዋለሁኝ። በነገራችን ላይ ያው እንግዲህ እንደምታዩት ጥሩ ጥያቄ ነው። ከጭንቀት ወይም ከስትረስ ለመውጣት ብሎ ብዙ እንደርድሮ ያስቀምጥልናል። እኔ ያው ለማንበብ እንትኑ ደቂቃ የለውም ይዘጋል።